ንጹህ ህሊና ትልቅ ሀብት ነው። ክስ ተሸክሞ የሚኖር ህሊና በቃ መከራ እና በእግዚአብሔር ፊት በደልነውን በእግዚአብሔር ፊት በድያለሁ ጌታ በማለት በሰው ፊት የበደልነውን ደግሞ ሰውየውን የበደልነውን አግኝተን በድያለሁ ይቅርታ በማለት ነው የሚስተካከለው። እኛ እንዳየሁት እኛ ስላችሁ ያው እዚህ ሀገር የምንኖር ማለት ምን ችግር አለ? ይቅርታ የመጠየቅም ይቅር የማለትም ችግር አለብን። በቃ ችግር ነው። ሌሎቹን ብታያቸው ሶሪ በቀላሉ ሶሪ ይቅርታ አዝናለሁ ማለታቸው እንደዚህ እያራጉ ይፈቱታል። በቃ እነሱ ይቅርታ አላስተዋልኩም እያሉ ይፈቱታል። እኛ በቃ ንጹህ ያልሆነ ህሊና ይዘን መከራ በቀላሉ መታጠብ ስንችል፣ በቀላሉ መገላገል ስንችል፣ መንጻት ስንችል በቃ ችግር እግዚአብሔር አምላክ አቅም ይስጠን። ይቅር የማለትም ይቅርታ የመጠየቅም አቅም ይስጠን። ይህንን ካደረግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በቃ እንነጻለን።